ለምን አባዬ እንደሌለ ሰላምን የልጇን አባት ማን እንደሆነ አናፋጥጣትም እያለች ነበር ኤቢ እናቷን ስጠይቃት የነበረው። እንግዲህ የኤቢ ተንኮል እንደቀጠለ ነው። እኔ እንግዲህ አባዬ ለሰላም ሲነግራት የነበረውን ሰምቻለሁ፣ እሱንም ሰምቻለሁ፣ እነግርሻለሁኝ። አሁን ማፋጠጥና አባቴ እንደሌለ መጠየቅ አለብን እያለቻን ነበር። አንቺ ልጅ በቃ አልፈልግም፣ እንዲነግሪኝም አልፈልግም። ኤቢ ምን ላድርግሽ? አንቺ ልጅ እንደው ምን ላድርግሽ? ኧረ አንቺስ እንደው እንዴት ያለሽ ሆነሽ እያለቻን ነበር። ኤቢ መጠራጠሯ ጥሩ ሆኖ ሳለ እንግዲህ በችኮላ ሁሉንም ነገር ማወቅ አለብኝ እያለች ትወስናለች። ናታን እዚህ ክልል ሲመጣና እንግዲህ ዳጣ እንዴት ነሽ ብሎ ይጠይቃታል። በአንተ ምክንያት በቃ ይሄን ክላስ ልቀይ እየተባልኩ ነው፣ ለምን መጣ? ስለዚህ እሷማ የምትፈልግ ከዚህ ክላስ ሳይሆን ከዚህ ቤት እንድትወጪ ነው። እኔ እኮ ምንም ፍቅር እየሰጠኋት ግን ለእኔ ምንም አትሆንም። ስለዚህ ያለ ምክንያት የሚጠላሽን ሰው ምንም ሊያደርግሽ አይችልም። ክፉ ሰዎች እንግዲህ ከፈንጅ በላይ አደገኛ ናቸው። አንቺ ምንም ልትሆን አይችልም። አይዞሽ ዳጣ ምንም በቃ ምክንያቱም አንተ ነህ እያለችው ናታንን እየነገረችው ነበር። ለሱም የሚሆን እኮ መድኃኒት አለው እያላት ናታን ለዳጣ ይነግራታል። ኤቢ በማያገባሽ ነገር አትግቢ። ስለዚህ እሷን ታያት፣ መናገር ስታልፈለገች ታያት። አንቺ የሰላም አባት ማን እንደሆነ አያስጨንቅሽም? እናቷ ትጨነቅበት፣ እኔ ልሽ እጨነቃለሁ። ሰላም አልናገርም ታለች መብቷ ነው። አልናገርም ታለች ሀላስ የእሷ መብት ነው። በማያገባሽ ነገር አትግቢ እያለች እንግዲህ እናቷም እሺ እማዬ ትላለች። ሰላም እንግዲህ የሆነ ትክክለኛ ማንነት ሊኖራት ይገባል። አንቺ መጠራጠር የለብሽም ኤቢ። እስቲ ምናልባሽ ታሪክ ታስተማረሽ አንድ ነገር ልንገርሽ ትላታለች እናት። ቤታችን የለቀቅነው እንግዲህ አንድ ሰውዬ ነበረ። በጣም ቀልቃላና በማያገባው ነገር የሚገባ ሰው ነበረ እና አንድ ቀን በቃ ሁሉን ነገር መተውና ታዲያ አንድ ቀን እንግዲህ የተፈጠረው ነገር ወደ ቤቱ ሲመጣ መሀል መንገድ ላይ መኪና ቆሞ ሲያይ ነበር። በማያገባው ነገር የሚገባና እንደ አንቺ ከውካዋ ሰው አገኘ። ምንድን ነው ይሄ? እንዴት እዚህ ቦታ ላይ መኪና ምን ሊያደርግ አቁሞ ነው? ስለዚህ ማንንም ሳይጠይቅ በምንድን ነው በምክንያት ምንድን ነው የሚል ነበር። ስለዚህ ያ የባልተቤቱ ጉዳይ ነው፣ ፈጽሞ የሚመለከተው አይደለም የሱ። ከዛስ እዚህ አቁሞ ለምን ሄደ በማለት እንግዲህ ሙሉ ቀን ሲጮህ ሲሳደብ ዋላ እያለች እናትም ታሪኩን ትነግራታለች። በዚህ ያበቃ እንዳይመስልሽ። ስለዚህ በመሀል መንገድ ላይ እንግዲህ ገፍትሬ ገደል መስደድ አለብኝ። እንዴት ነው ገደል የምከተው? በኋላም ትጠየቃለህ። ምን ሲደረግ ነው እዚህ መሀል መንገድ ላይ አቁሞ የሚሄደው? ማን ይነካኛል እያለ መሳደብና መዛት ጀመረ። ስለዚህ አሁንም ቢሆን መኪናውን ያስተላልፍና ሰውየው ላይ እላው ላይ ይወጣበትና እሱን ይጎዳዋል። ያ መኪና እኮ ዝም ብሎ ማለፍ ይችል ነበር። ስለዚህ መልካም ሰው ለመሆን ይሄ በቂ ነው። አንቺም ቢሆን ብዙ ነገር የማያገባሽን ነገር አትናገሪ እያለች እናትም ታስተምራታለች። ስለዚህ ማለፍ ይችል ኑሮ ጥሩ ሰው ይሞት ነበር። ስለዚህ አንቺ ሳታስቢው እንደ ጥሩ ሰው ይሆንሽ ነው ያለሽው። ከዚህ ነገር ራስሽን አውጪ ታዩ። ባለ ጉዳዩ ነገሩን ታልፈለገው ሰላም በቃ አባትየውን አላሳይም ታለች። በቃ እሺ አትናገሪ፣ የሰማሁትን ነገር ልንገርሽ ትላታለች መልሳ። ምንም ነገር አትንገሪኝ፣ በቃ ተነሽልኝ ሂጂ ትላታለች። ኤቢ እንግዲህ ለእናቷ ልትነግራት ነበር። እሷም ደግሞ ምንም ነገር መስማት አልፈልግም፣ ያንኑም ነግራት እዛው ተመልሳለች። ኤቢ ማለት ነው።
መጠራጠሯ ጥሩ ሆኖ እያለ ግን ታበዛዋለች። ምክንያቱም ግዴታ ማወቅ አለብኝ አንድ ነገር ተያዘች መጨረሻውን ሳትይዝ በቃ አልተውም ብላለች። ስለዚህ እንግዲህ ተስፋ እንድትቆርጥ ማድረግ ምርጫ አለ እያላት ነበር። አንቺ ኤቤን ፈርተሽ ነው አይደለ? እሺ ብለሽ የማታወሪኝ እኔ ጋር አሁን እያወራሁ አይደል? እንዴት ነው ዳጣ ስለ እንዴ ገባሽ? ለምን ትሆነ ያለሽ? ስለዚህ በቃ እንደዛ ትሆንማ ገብቶሃል ማለት ነው። ቁም ነገር ነው እኔ የማወራው። ስለዚህ ታይ ግን ዳጣ እያለ ይገኛል። አሁን ሂጂ ውጣልኝ ትመጣለች እያለችው ነበር። እሺ በቃ ብሎ እሱም ናታንም ይወጣል። ዳጣ እንግዲህ በጣም አሳስቧት የነበረው የአቢጌል ነው። አቢጌል እንግዲህ እንደሚታወቀው በቃ ሁሉን ነገር ትጠራጠራለች። የተጠራጠረችውን ነገር ደግሞ ማወቅ ነው የምትፈልገው። ሰላምዬ እንዴት ነሽ? አዲሱን ቤት እንዴት አየው? ተመቸ? ቤተሰብ ታለው እኮ እንግዲህ አዲስ አይባልም ቅርጹ እናንቱን ነው የተለየው። ስለዚህ ናታን መሆንሃል ዛሬ የተናደድክ መስላል ትለዋለች። ሰላም ደህና ነኝ ላግዝሽ? ወላ እንግዲህ ወንድ ልጅሽን መግባት የለም ከሚሉት ውስጥ ነኝ እያለች ነበር። በቃ ለውጣ አዳ መግባት እኮ ችግር የለም ዋናው ነገር መስራቱ ነው። ስለዚህ ለምንድን ነው ወንድ ልጅ ክሽን መግባት የለበትም የተባለው? አይ ችግር የለውም ይሄ ብንሰራ ምን ችግር አለ? እንግዲህ እናንተ ናችሁ ሁሉን ነገር መስራትና ጥሩነቱም ሆነ ምንም እናንተ ስለሆናችሁ የምትጋፈጡት። ለዛ ነው ግን መሆንህ ነው የተናደርከው ብላ ጠይቀዋለች። መሆና ምን አድርጋ ነው በሷ የምትናደድ? ምን አደረገችህ? ስለዚህ እሷ ልትቀበለኝ አልቻለችም። አቢጌልን ፈልታ አቢጌልን በመፍራት እያለ ናታን ነበር የሚመልሰው። ሰላም እንግዲህ ውሃን እየመከረቻት ነበር። ከእናታችሁ ሙያ መልመድ አለባችሁ፣ ከእናት አባት መልመድ ያለባችሁ። ሽሮ መስራት ሙያ የሚፈልግ ነገር ነው። ስለዚህ መልክ ቢኖራችሁ ዋናው ነገር ሙያ ነው እያለች ትመክራቸዋለች። ሙያና ጸባይ ያስፈልጋል። መልካችንን አይተው ሳይሆን እንግዲህ ስለዚህ መልኩ ዋናው ነገር ሙያና ጸባያችን ነው እያለች እንግዲህ ትመክራለች። እስቲ አሳየና ሰላምዬ፣ እሺ አስተምሬን በቃ ትላታለች። እና ፍሪጅ ውስጥ እኮ አለ እሱ እኮ የተሰራ ነው። እና ልጠይቃችሁ እስቲ ዶሮ ስንት ብልት አላት? 12 ምጥን ዋሽሽ። እኛ ቤት ሰላምዬ እንግዲህ አይቼዋለሁ ምንም ነገር የላትም። አይ ውሃ በቃ ውጡ ውጡ፣ እናንተ ውጡ። ሊተዝ እናንተ ስራ ታስፈቱኛላችሁ። እናንተን ሰው ብዬ ደግሞ እንዴት ሽንኩርቱን ያበላሻሉ እያለች እንግዲህ ሰላምዬም ታነሳለች። ኤቢ እያሰብሻልሽው ገብቶኛል። አንቺ ታምሮ የበላይ የሆንሽ ነው። እኔ ምንም አልተሳሳትኩ አይደለም። እውነት እውነት ነው። እኔ እያየሁ የሚደበቀው ነገር የለም። ስለዚህ አንድ ጽሑፍ አለ እሱን ልንገርሽ እያለ ይነግራታል። እሱም እና ስለዚህ በአባቱ ማማረቅ ነው ያለበት እንጂ ይህን አባትና የእናትን ገበና መደበቅ ነው። የጓደኛ ሚስጥር ይደበቃል። የታየና የተሰማ ሁሉ የታሰበ ሁሉ አይነገርም። አባትሽ ትልቅ ሰው ነው፣ አክብሪ። ባፈሽ ብቻ ሳይሆን በሀሳብሽም አክብሪ እና ይሄ ቅንጭላትሽ ውስጥ ያለውን ነገር ፍቀሽ አውጪው እያለ ናታንም እየመከራት ይገኛል። ከዛ ዳጣ ትመጣለች። ይህ ቤተሰብ እንዴት ናቸው ስትል እንግዲህ ሁላቸውም አያናግሯትም። ምንድን ነው አንገትን የምትቀረቅረው ትለዋለች። አባቱን የት ታውቂያለሽ? እና አይ እኔ ለመጫወት ብዬ ነው በቃ እሺ አብሽር በቃ ትልና ዳጣም እንግዲህ ተቆጥታ ትሄዳለች። ተናዳ ትሄዳለች ማለት ነው። እሺ ደረጀ እስኪመለስ ድረስ እህቶችህን አደራህን። አባዬ ለስንት ቀን ነው የሚቆየው? ብዙ አይቆይም። ለአንድ ሳምንት ቀድር ብቻ ነው የሚቆየው። ስለዚህ
ናፈቀሽ መሰለኝ እያላን ነበር። ከዛ በኋላ ስቃለች። እሷ ደግሞ እንግዲህ በሰላም ይመለስ እስቲ ትላለች። እና እንግዲህ ዳጣ በጣም ሀሳብ ላይ ናት። ስለዚህ እናቷን ማወቅ አለባት፣ ሰላምም ልጇን ማወቅ አለባት። ኤቢ እንግዲህ መጨረሻው እውነት ትናገራለች። እንግዲህ ደረጀና ናታን ሁላቸውም እንግዲህ ቤተሰቡ በጣም ደስ ይላል። ምክንያቱም አሁን እንግዲህ ደረጀ የሰላም ልጅ አባት ነው ሲባል እናቲቱ በጣም ትቀይማለች። በጣም ከባድ ነው የሚሆነው። ለማናቸውም ላይክ ሸር እያደረጋችሁ ሰላም አለይኩም።